ተመልካቾቻችን እንግዲህ ስድስተኛው ክፍል ላይ ደርሰናል። ይህ ማለት እዚህ ውድድር ላይ እዚህ ክፍል ላይ ያሸነፈ ሰው ወደ አሸናፊዎች አሸናፊ የሚያልፍ ይሆናል። ይህ አሁን ሰዓቱ ሼፍ ማቲያስን ወደ መድረኩ የምጠራበት እባካችሁ በክብርና በፍቅር ሼፍ ማቲያስን ወደ መድረኩ ጥሩልኝ። እንኳን ደህና መጡ። አለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ምዕራፍ 3 ክፍል 7 በዚህ በምታዩት መልክ ጀምሯል። ተወዳዳሪዎቻችን የጃፓኑ ሱሞ አስመስለው ነው የጀመሩት። ነገር ግን ይሄ ኪችን ነው ብለናቸዋል። እንግዲህ ምን አይነት ውድድር እንደሚኖራቸው አብረን የምናይ ይሆናል። አብራችሁን ቆዩ። እሺ፣ በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየን። በአጠቃላይ ግን ይህንን ምግብ አዘጋጅተው ለመጨረስ ሼፍ ስንት ደቂቃ እንስጣቸው? 20 ደቂቃ ይበቃቸዋል። 20 ደቂቃ አላችሁ ማለት ነው። 1 2 3 ከማለቴ በፊት ዝግጁ ናችሁ? አዎ። እንሞካከራለን። አዎ። እሺ 1 2 3 ጀምሩ። ከዚህ ደቂቃ ጀምሮ እንሞካከር የተሰኘው የታዋቂ ሰዎች የምግብ ዝግጅት ውድድር ወደ እናንተ የሚቀርብ ይሆናል። ክቡራትና ክቡራን ተመልካቾቻችን